የመላጣ መንፈስ ውጣ። አንተን እንደዚህ የምታስቀልድብኝ በወያኔ ታስጨፍርብኛለህ አይደል? በራሴ ይበል መቤቴ አንድ ኮናቴ መቤቴን አንተ ጥቁር ባሪያ መቤቴን አንተ መውጣት አለብህ ከቲሙ ሲጀመር ማለት ነው። ሲጀመር መውጣት አለብህ። አርምስሎት ምን አይነት እግዚአብሔር ወይ ሶቦት ላይ ማለት ነው። ሶቦት ላይ የካስከነን ያክል የማይሆን ስራ ነው የሰራው። የማይሆን ስራ ማለት ነው። ትወጣታለህ። ለዚህ ተጫዋች መቤቴ ዶሚኒክ ሶቦዝ ላይ በጣም የምትችል በጣም የምትገርም እግዚአብሔር የምትገርም ተጫዋች። ትናንትና አንተ ብቻ ነህ በቃ ክለቡን ይዘህ የወጣው ተጫዋች ብትኖር አንተ ብቻ ነህ። እኔ የትኛውም ክለብ ደጋፊ ሆነ ዶሚኒክ ሶቦዝ ላይ አይመቸኝም ካልክ አንተ ያማል ችግር አለብህ ማለት ነው። በእግዚአብሔር በጣም የሚገርም ስራ የሚሰራ ሰው ነው። በቃ ፍላጎት የማሸነፍ የመጫወት ፍላጎት ያለው ሰው ኢነርጂ ያለው ሰው ዶሚኒክ ሶቦዝ ላይ ነው። እና ትናንት በሰራሁት ቪዲዮ አብዛኞቻችሁ ኮናቴ እንደምን ተናገርሽው ኮናቴ ምናምን እያላችሁኝ ነበር። እኔ ፐርሰናሊ አታርጉብኝ ፕሊዝ። እኔ ፐርሰናሊ ኮናቴ ስለማይመቸኝ ምናምን አይደለም። ሶሪ ለድምጼ ትንሽ ተዘግቶ ነው። ፐርሰናሊ ኮናቴ ስለማይመቸኝ ምናምን አይደለም። እኔ ትላንትና ዲፌንድ ማድረግ የሚችለውን ሁለተኛውን ጎል መከላከል ይችላል ብዬ ስላሰብኩኝ በራሴ ሳይከላከል ስለቀረ በጣም አበሳጭቶኛል። ለዛ ነው ቪዲዮ የሰራሁበት እንጂ እኔ ኮናቴ ስለማይመቸኝ ኮናቴ ጋር ፐርሰናል ጥላቻ ምናምን ስላለብኝ አይደለም። እኔ እንደዛ ቪዲዮ ኢቨን የሊቨርፑል ማሊያ ለብሶ ገብቶ እስከተጫወተ ድረስ ላላደንቀውና ላላከብረው ላልወደው ሪስፔክት ላልሰጠው የምችለው ምንም አይነት ተጫዋች አይኖርም። ምክንያቱም ከኔ በላይ ለክለቡ ያስፈልጋል እና የተሻለም ነገር እያደረገ ነው። እኔ ኦልሬዲ መደገፍም አይደለም ማድነቅ ብቻ ነው እያደረኩ ያለሁት። ሰው ከኔ በተሻለ ሜዳ ውስጥ ገብቶ ክለቡን ወክሎ ዲፌንድ ማድረግ ወይም መጫወት የሚችለው ሰው እኔ ላላከብረው ላላደንቀው የምችልበት ምክንያት የለም። ግን ኮናቴ በጣም አቅም ያለው ሰው ዲፌንድ ማድረግ በጣም የሚችል ሰው ነው። ግን በዛ ልክ እየሰራ አይደለም። ለዛ ነው የሚያናድደኝ እኔ እንጂ ከኮናቴ ጋር ጥላቻ ስላለብኝ ኮናቴን ስለምጠላው ምናምን አይደለም ነው። በጣም የሚገራርሙ ስራዎችን ሰርቶ ኮናቴ አስጨብጭቦ ነው ያውቃል እኮ። ኮናቴ በጣም የሚገርሙ ዲፌንዶችን አድርጎ አስገርሞ ነው ያውቃል። ግን ትላንትና ማውጣት የሚችላት እንኳን ስላላወጣት በጣም አብሽቆኛል። እና ቢያንስ አቻችንን አስጠብቀን እንወጣ ነበር ብዬ ስላሰብኩኝ ነው። ቢያንስ አቻ ውጤት ይዘን እንወጣ ነበረ። ብቻ አሁን አልፏል፣ ምንም ማድረግ አይቻልም። በማንቸስተር ዩናይትድ መሸነፍ ይሶ በቃ ኤኒዌይስ አልፏል ያለፈው ነገር። እቺን ነገር ለነግራችሁ ነው የመጣሁት።